ሰላም ለእናንተ ይሁን። እንዴት ከረማችሁ? በጌታ በኢየሱስ ስም ሰላም እላችኋለሁ። አጭር እግዚአብሔርን ቃል አካፍላችሁ በዚህ ያለው የማካፍላችሁ ክፍል ወይም ርዕሱ በአዲስ ኪዳን በልጁ በኢየሱስ ክርስቶስ ያመኑ ሰዎች ውስጥ መንፈስ ቅዱስ እንዴት መኖር ጀመረ? ምን አግኝቶ ነው መኖር የጀመረው? ይህንን ነው የምናየው በጥያቄ መልክ። እንደዚህ አይነት ጥያቄ ለመጠየቅ የቻልነው ትዝ ይላችሁ ከሆነ በብሉይ ኪዳን ዘፍጥረት ምዕራፍ 6 ላይ እግዚአብሔር ቁጥር 3 ላይ መንፈሴም በስጋ ለባሽ ላይ አላኖርም፣ በቃ በሰው ውስጥ አላኖርም ብሎ ሲናገር ታያላችሁ። እንደውም እድሜው ሁሉ የተገደበ ይሁን ብሎ 120 ዓመት ሲያደርግ እንመለከታለን። እና ከዛ ጊዜ ጀምሮ ሰው ውስጥ መንፈስ ቅዱስ አይኖርም። ይሄ ቅዱስ መንፈስ እግዚአብሔር እንደዛም የከለከለበት ምክንያት ሰው ላይ ነውር ስላገኘ፣ ኃጢአት ስላገኘ ነው። እንግዲህ ሰው ሲፈጠር በእግዚአብሔር መልክና አምሳል እንደተፈጠረ እናያለን። ዘፍጥረት 1:26 ላይ ሄዳችሁ ብታዩ እግዚአብሔር በመልካችን እንደ ምሳሌያችን ሰውን እንፍጠር ብሎ ሰውን ፈጠረ። ንጹህ ሰው ነው የፈጠረው፣ በደል የሌለበት፣ ክፋት የማያስብ፣ የእግዚአብሔር ምክር ያለው፣ የእግዚአብሔር አስተሳሰብ ያለው፣ ክፉና ደግ የማያውቅ ንጹህ፣ ከእግዚአብሔር ጋር ህብረት የሚያደርግ፣ በእግዚአብሔር ክብር ውስጥ የሚኖር ሰው ነው የፈጠረው። ይሄ ሰው ነው እንግዲህ የዲያብሎስን ምክር ወይም የሰይጣንን ምክር በመስማት ከእግዚአብሔር ጋር የሚያጣላውን አመፅ ውስጥ እንዲገባ ያደረገው ይሄ በእባብ ተመስሎ ሰይጣን እንደሆነ መጽሐፍ ቅዱስ ላይ እናገኛለን። ዘፍጥረት ምዕራፍ 3 ላይ። እስከዛ ግን በእግዚአብሔር ክብር ውስጥ፣ በእግዚአብሔር አስተሳሰብ ውስጥ፣ በእግዚአብሔር መረዳት ውስጥ የሚኖር ነው። እግዚአብሔር የሚደሰትበት አይነት ህይወት ነው ያለው። ከእግዚአብሔር ጋር ህብረት የሚያደርግ ነው። በእግዚአብሔር ክብር ውስጥ የሚኖር ነው እና ምዕራፍ 6 ላይ ሄዳችሁ ስትመለከቱ እግዚአብሔር መንፈሴን ሰው ውስጥ አላኖርም ብሎ ሲከለክል ታያላችሁ። በጣም በደልና ኃጢአት ከመብዛቱ የተነሳ የማይገባውን ነገር ሰዎች ስላደረጉ ነው እንደዛ ያለው። አሁን አዲስ ኪዳን ላይ ስንመጣ እግዚአብሔር በአማኞች ህይወት ውስጥ፣ በአማኞች ሰውነት ውስጥ እግዚአብሔር መንፈሴን ለዘላለም አኖራለሁ አለና ለዘላለም ሲያኖር ትመለከታላችሁ። አዲስ ኪዳን ላይ ቅዱስ የሆነው ያ የእግዚአብሔር መንፈስ አሁን በአማኞች ሰውነት ውስጥ ይኖራል። ተመልከቱ እንግዲህ እግዚአብሔር ምን አግኝቶ ነው? ምን አግኝቶ ነው ያ ሰው ውስጥ አይኖርም የተባለ የእግዚአብሔር መንፈስ አሁን ምን አግኝቶ ነው ሲባል ለካ እግዚአብሔር የተደሰተበት ነገር አለ። ተቀላችሁ እግዚአብሔርን አብን ደስ ያሰኘው ልጁ ኢየሱስ ክርስቶስ ነው እና በሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱን ስሙት ብሎ በዛ በተራራ ላይ ለነ ጴጥሮስ፣ ለነ ዮሐንስ፣ ለነ ያዕቆብ ሲነግራቸው ከዳመና ውስጥ አብ ሲመሰክርለት እንመለከታለን። እንደሱ ያስደስተው ልጁ ለካ አግኝቶ ነው እግዚአብሔር በአዲስ ኪዳን ሰዎች ውስጥ መንፈሱን ሊያኖር የቻለው። እንዴት ሆኖ ነው መንፈሱን ያኖረው? ልጁ ኢየሱስ ክርስቶስ አስደሰተው። እሺ ካስደሰተው ታዲያ ሰው ውስጥ እንዴት ሊያኖር ቻለ ስትሉ ባስደሰተው በልጁ በኢየሱስ ክርስቶስ የሚያምን ሰው፣ ይህንን ህይወት ያገኘ ሰው፣ በልጁ በኢየሱስ ክርስቶስ ባስደሰተው የሚያምን ሰው ለካ ያንን የእግዚአብሔርን ደስታ ፈጸመ። በቃ በህይወቱ ውስጥ ያ ደስታ በዛ ሰው ላይ ይገለጣል። ለካ አንድ በልጁ በኢየሱስ ክርስቶስ የሚያምን ሰው ካመነበት ቀን ጀምሮ ያ ኢየሱስ ክርስቶስ ያስደሰተው አይነት ደስታ በሰውየው ህይወት ውስጥም ያ ደስታ ነው የሚገኘው። ለካ ባስደሰተው በልጁ በኢየሱስ ክርስቶስ ሰው ሲያምን
እግዚአብሔር ያንን ያገኘውን ደስታ በልጁ በኢየሱስ ክርስቶስ ያገኘውን ደስታ ያንን በረከት ነው በዛ ሰው ላይ የሚያፈሰው። እንዴት ሆኖ ነው? በልጁ በኢየሱስ ክርስቶስ ያመነ ሰው መንፈስ ቅዱስ ታዲያ ያደረበት ሲባል ለካ ይሄ ቅዱስ የሆነው የእግዚአብሔር መንፈስ ታውቃላችሁ ከኃጢአት ጋር ህብረት የለውም። እግዚአብሔር ቅዱስ ነው፣ መቼም ቅዱስ ነው። በብሉይ ኪዳንም በአዲስ ኪዳንም እግዚአብሔር ባህሪው ቅዱስ ነው። ታዲያ በአዲስ ኪዳን ምን አግኝቶ ነው ሰው እግዚአብሔር የሚፈልገው አይነት ቅድስና አግኝቶ ነው? እንዴት ነው ሰው የሚፈልገው አይነት ቅድስና ለእግዚአብሔር የሰጠው ወይም እግዚአብሔር ያገኘው በሰው ላይ? በልጁ በኢየሱስ ክርስቶስ በማመን ነው። ባስደሰተው በልጁ በኢየሱስ ክርስቶስ ሰው ሲያምን እግዚአብሔር የሚፈልገውን አይነት ቅድስና ሰው ላይ ያገኘ እግዚአብሔር። ከዚህ የተነሳ ያንን ቅዱሱን መንፈስ እግዚአብሔር በሰው ሰውነት ላይ አስቀመጠ፣ መኖሪያው አደረገ። ቤቴ ነው አለ እግዚአብሔር፣ መኖሪያዬ ነው፣ ቤተ መቅደሴ ነው አለ። የኔ ቅድስና ይታይበታል አለ እግዚአብሔር። ለካ በአዲስ ኪዳን እግዚአብሔር መንፈሱን ያኖረው ከዚህ የተነሳ ነው። የስ ሰው ላይ የሚታየው በደልና ኃጢአት በመስቀል ሞት ስለተወገደ ነው። ከዛስ ልጁን ኢየሱስ ክርስቶስ ባስደስተው በዛ ደስታ ያን ደስታ አማኞች ህይወት ላይ እግዚአብሔር አገኘ፣ ደስ አለው። ለካ በልጁ በኢየሱስ ክርስቶስ ማመን ማለት የእግዚአብሔርን ሐሳብና ፍቃድ እግዚአብሔር ያዘጋጀውን ለሰዎች ያዘጋጀውን ያን በረከት ማግኘት ነው። እግዚአብሔር አንድያ ልጁን አምጥቶ በመስቀል ላይ ስለ በደላችንና ስለ ኃጢአታችን እንዲሞት ያደረገው ሰው እግዚአብሔር ወደሚፈልገው ክብር ውስጥ እንዲገባ ነው። እግዚአብሔር ወደሚፈልገው ወደዛ ወደ ተፈጠረበት እግዚአብሔር ወደሚደሰትበት ወደዛ ክብር ውስጥ ነው የከተተ። ለካ አንድ ሰው በልጁ በኢየሱስ ክርስቶስ ሲያምን እግዚአብሔር ለሰው ያዘጋጀው ክብር ውስጥ ነው የሚገባው። ያም ክብር በዚህ ምድር ላይ ይገለጣል። ቅዱስ የሆነው ያ የእግዚአብሔር መንፈስ በሰውነታችን ውስጥ በአማኞች ሰውነት ውስጥ ቅዱሱ መንፈስ መኖር ጀመረ። ተመልከቱ እንግዲህ የእግዚአብሔር ቅዱስ የሆነው የእግዚአብሔር መንፈስ ሰው ውስጥ ኖረ ማለት በሰዎች ህይወት ውስጥ ምን እንደሚፈጠር፣ ሰዎች የተቀደሱ ስለሆኑ በልጁ በኢየሱስ ክርስቶስ። እሱ ብቻ አይደለም፣ ውስጣቸው የእግዚአብሔር መንፈስ ከመኖር የተነሳ የእግዚአብሔር ምክር ይወጣባቸዋል፣ የእግዚአብሔር አስተሳሰብ ይወጣባቸዋል፣ የእግዚአብሔር ቅድስና በህይወታቸው ላይ ይታያል። በእንዲህ ያለ በረከት ነው እግዚአብሔር የባረከን። በልጁ በኢየሱስ ክርስቶስ ይህን በረከት ነው የሰጠን። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ለካ አንድ ሰው በልጁ በኢየሱስ ክርስቶስ ሲያምን ህይወቱ ሁሉ ይቀደሳል፣ የእግዚአብሔር ልጅ ይሆናል። እግዚአብሔር የሚፈልገውን አይነት ደስታ በሰው ላይ በልጁ በኢየሱስ ክርስቶስ በተገኘው ያንን ህይወት ያገኛል። እግዚአብሔር በልጁ በኢየሱስ ክርስቶስ የተደሰተው እኮ ሰውን ከእግዚአብሔር ክብር የጎደለውን ሰው ወደ እግዚአብሔር ክብር ስላመጣለት ነው። ወደ እግዚአብሔር ክብር የመጣውን በልጁ በኢየሱስ ክርስቶስ ያመነውን ሰው እግዚአብሔር ከመደሰቱ የተነሳ እግዚአብሔር ቅዱስ የሆነውን የእግዚአብሔርን መንፈስ በሰውነታችን ውስጥ አስቀመጠ። በአማኞች ሰውነት ውስጥ ሁሉ መንፈስ ቅዱስ ከዚህ የተነሳ ተቀመጠ፣ ይኖራል ለዘላለም። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ስለዚህ ዛሬ አበረታታችኋለሁ። በልጁ በኢየሱስ ክርስቶስ የማታምኑ ሰዎች ወደ እግዚአብሔር ክብር ውስጥ የምትገቡት በልጁ በኢየሱስ ክርስቶስ በማመን ነው። የእግዚአብሔር ፍቃዱ ወይም እግዚአብሔር ሰውን ወደ በልጁ በኢየሱስ ክርስቶስ በማመን ሰውን ወደ እግዚአብሔር ክብር ውስጥ ማስገባት ፈልጎ ነው ልጁን ኢየሱስ ክርስቶስ በመስቀል ላይ እንዲሞት ያደረገው። የሰው ክብር ኢየሱስ ክርስቶስ ነው። ሰው ከእግዚአብሔር ጋር የሚታረቀው በልጁ በኢየሱስ ክርስቶስ በማመን ነው። ሰው እግዚአብሔር ያዘጋጀው ወደዛ ክብር ውስጥ የሚገባው በልጁ በኢየሱስ ክርስቶስ በማመን ነው። የሰው በደል ኃጢአት የተወገደው የተቀደሰው በልጁ በኢየሱስ ክርስቶስ በማመን ነው። ስለዚህ ወደዚህ ህይወት ውስጥ ግቡ።
በክርስቶስ ኢየሱስ በማመን እግዚአብሔር ለሰዎች ያዘጋጀው ክብር ውስጥ ግቡ። ትልቁ ክብሩ እግዚአብሔር ደስ ከመሰኘቱ የተነሳ መንፈስ ቅዱስን የሆነውን ይህንን ቅዱስ የሆነውን በልጁ በኢየሱስ ክርስቶስ የተቀደሰ ሰውነት ውስጥ ማኖሩ ነው። ሃሌሉያ። በዚህ በረከት መባረክ የምትፈልጉ ሰዎች አበረታታችኋለሁ። ልጁን ኢየሱስ ክርስቶስ በማመን ህይወታችሁ ይቀደሳል። የእግዚአብሔር ወደሚፈልገው ህይወት ውስጥ ወደዛ ክብር ውስጥ ትገባላችሁ። ከዚህ የተነሳ እግዚአብሔር መንፈሱን በእናንተ ውስጥ ያኖራል። የእግዚአብሔር ሰላምና ደስታን ትደሰታላችሁ። በእግዚአብሔር ክብር ውስጥ ትኖራላችሁ። ይህንን ህይወት እንድታገኙት ወደዚህ ህይወት ውስጥ እንድትገቡ አበረታታችኋለሁ። ልጁን ኢየሱስ ክርስቶስ በማመን ይህንን የከበረ የእግዚአብሔር መንፈስ መኖሪያ ሆኑ። የእግዚአብሔር ልጅ ሆኑ። የእግዚአብሔርን ደስታ ተደሰቱ። የእግዚአብሔር ቅድስና በህይወታችሁ ላይ ይገለጣል። ተባረኩ። ጸጋ ይብዛላችሁ። መልካም ጊዜ ይሁንላችሁ።